ዛሬም ድረስ በሚሊዮኖች ልብ የሚነካ እውነተኛ ታሪክ። ሃቸኮ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ወደ ጃፓን በመጓዝ በዓለም ላይ በጣም አሳዛኝና አነቃቂ እውነተኛ ታሪኮች አንዱን እንዳስሳለን። ቪዲዮውን እስከ መጨረሻው ከተመለከታችሁ ለምን አንድ ውሻ ሐውልት እንደተቆመለትና ለምን እስከ ዛሬ ድረስ የታማኝነት ምልክት እንደሆነ ትረዳላችሁ። እንደ ኢሮፒያን አቆጣጠር ኖቬምበር 10 ቀን በ1923 በጃፓን የአኬታ ግዛት እንደተወለደ ሃቸኮ ይነገርለታል። እሱ የአኬታ ኦኑ ዝርያ ነበር። ይህ ዝርያ በብልህነቱ፣ በጀግንነቱና በታማኝነቱ ይታወቃል። ከጥቂት ወራት በኋላ በቶኪዮ ዩኒቨርሲቲ ፕሮፌሰር የነበሩት ገዙት። ስሙንም ሃቸኮ ብለው ሰየሙት። ሁለቱም በጣም ተቀራረቡ። ሃቸኮ ለፕሮፌሰሩ ውሻ ብቻ አልነበረም፣ የቤተሰብ አባል ነበር። በየጠዋቱ ፕሮፌሰሩን እስከ ሽቢያ ባቡር ጣቢያ ያስከትለው ነበር። ከዚያም ከሰዓት በኋላ ፕሮፌሰሩ የሚመለሱበትን ሰዓት ጠብቆ ወደ ጣቢያው ይመጣ ነበር። ይህ በየቀኑ የሚደጋገም ልማዳቸው ሆነ። በ1925 ሜይ 21 እንደተለመደው ፕሮፌሰሩ ኢኖ ወደ ስራ ሄዱ። ነገር ግን በዩኒቨርሲቲው ውስጥ ድንገተኛ የአንጎል ደም መፍሰስ አጋጠማቸው። እናም ከዚያ ቀን በኋላ ቤታቸው አልተመለሱም። ከዚያም ቀን ከሰዓት ሃቸኮ እንደተለመደው ወደ ጣቢያው መጣ። ሁሉም ባቡሮች ጠበቀ። ተሳፋሪዎች ወረዱ፣ ግን ጌታው አልመጣም። ሃቸኮ ምን እንደተፈጠረ አላወቀም። በማግስቱም ተመለሰ። ከዚያም ሌላ ቀን። ቀናቶች ወራቶች ሆኑ፣ ወራቶችም ዓመታት ሆኑ። ነገር ግን ሃቸኮ ተስፋ አልቆረጠም። በየቀኑ በተመሳሳይ ሰዓት ወደ ሽቢያ ጣቢያ ይመጣ ነበር። አንዳንዶቹ ያሳድዱት ነበር፣ አንዳንዶቹ ይሳለቁበት ነበር። ነገር ግን ቀስ በቀስ የአካባቢው ሰዎች ምግብ መስጠት ጀመሩ። የጣቢያው ሰራተኞችም ይንከባከቡት ነበር። በ1932 ላይ የሃቸኮ ታሪክ በጋዜጣ ተጻፈ። በአንድ ሌሊት መላው ጃፓን ስለሱ ማወቅ ጀመረ። ሰዎች ከሩቅ ከተሞች መጥተው ሃቸኮን ይመለከቱ ነበር። እሱም የታማኝነት ምልክት ሆነ። በ1934 በሽቢያ ጣቢያ አቅራቢያ የሃቸኮ የነሐስ ሐውልት ተመረቀ። በዚያ ቀን ሃቸኮ ራሱ በምረቃው ላይ ተገኝቶ ነበር። ሰዎች በታላቅ ክብር አጨበጨቡለት። ነገር ግን በ1935 ማርች 8 ሃቸኮ ከጣቢያው አጠገብ ሞቶ ተገኘ። እስከ መጨረሻው ቀን ድረስ ጌታው እንደሚመለስ አምኖ ጠብቆ ነበር። ዛሬ በሽቢያ ያለው የሃቸኮ ሐውልት ከጃፓን በጣም ዝነኛ ቦታዎች አንዱ ነው። በየቀኑ ሰዎች ከዚያ ይገናኛሉ። ሚሊዮኖች ቱሪስቶችም ፎቶ ለመነሳት ይመጣሉ። የሃቸኮ ታሪክ መጻሕፍትን፣ ፊልሞች እና ዶክመንተሪዎችን አነሳስቷል። እስከ ዛሬም የታማኝነት ትልቅ ምልክት ሆኖ ቀጥሏል። የሃቸኮ ታሪክ አንድ ትልቅ ትምህርት ያስተምረናል። እውነተኛ ፍቅር ጥቅምን አይፈልግም። እውነተኛ ታማኝነትም በቃል አይለካም፣ በተግባር ይታያል። ሃቸኮ ለ10 ዓመታት ያህል በየቀኑ ጌታውን ሲጠብቅ ለዓለም የፍቅርና የታማኝነት ትርጉምን አሳይቷል። ይህ ታሪክ ልባችሁን ከነካው ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግና ይህ አስደናቂ ታሪክ ለሌሎችም ማጋራት አትዘንጉ። ስላዳመጣችሁኝ አመሰግናለሁ።